ለነሱ ብለን ደጃቸው በር ላይ ተቆፍሮ ጭራሽ በአናታችን ላይ ሄዱ። ጠብቁኝ። ኧረ እኔ አላውቀውም። ዛሬ ነው የሰማሁት። ደጁ ላይ ቅበሩኝ እያለች አንዷ ልብሷን እየቀደደች አይቼ እኮ ነው ወዲያው ቪዲዮን ሳየው ከምኔው ወንድ ብሄድ ወንድ ያጭብሽ። አረ አሁን ይህንን ወንድ ጠብሳ ምን ይመስላል? አቤት ከዚህ ጋር ትጋደማለች የሚሉሽ በአጠቃላይ ቢያገኙት አይፋቱትም። እንዴ እኔ እሱ ኬክ እየመሰለ ሲገባ አሁን እዚህ የተረገሙ ማን የሰጠኝ የሚጮ ማምላክን ነው የምላቸው። እመቤቴ እዚህ በዚህ ብልቱ ዜና አያይዤዋለሁ ማለት ነው። እና የሆነ ነገር የመጣን የመሰለኝ ዘፈን ዩቲዩብ ላይ አይደለው እንዴት ተከፈተ ብዬ እኔ ምላችሁ። ኧረ ቆይ ወሬ ነው ያነሷል። ነገ ጠዋት አወራለሁ ብዬ ነበር። እንዴ ነይ ውጭ እናቴ ሉሉ ነው ምናምን ነይ ውጭ እናቴ ሜላና ያንቺን ስሜ ሉሉ የምትባለውን የፈረስ ቂጤ መሰለ ላባራት ውጭ ብሎ ካረኩሽ። ለማንኛውም አንዲት የሆነች ቆንጅዬ ልጅ የለችም ጋይስ? ነገስ ሳላደርስ ብሎኝ ነው። ቆንጅዬ ልጅ የሆነ የሴኔጋል በረኛ የመሰለ ሰው ይዛ ስሟን ጥቀሱልኝ ማን እንደሆነች። እኔም ስማቸውን እኮ አላውቀውም። አንድ ቆንጅዬ ልጅ አንድ የሴኔጋል በረኛ ይዛ ጠቆር ያለ ሰውዬ ወፈር ያለ ቦርጩ ዘርጠጥ ያለ ቅድስት። ምን ነው ሴቶቹ ግን እንዲያው በእኔ አሁን በዚህ ሀሳብ ማትስማሙ ልትኖሩ ትችላላችሁ። ምን ነው ሴቶቹ ግን እንዲቀጥል ላረጋችሁ? ወጠምሻ የሆነ እንዲህ ደረቱ ንፍትፍት ያደረገ ቆንጅዬ ወንድ ጠብሳ ማለት ነው። እችን የመሰለች ልጅ የእንጀራ ቂጥ አሻሮ ማሰሻ ከምትመስል አሻሮ የመሰለውን ጠብሳ ኬክ መስላ ብትኖር አይሻላትም ወይ? ምኞታችሁ ለምንድን እንዲቀጥል ላረ ደጋ ደረሽ ቅድስት። እኔ ራሷ ቆይ ድምጼ ልቀይ። ለዚህማ ለነገር ድምጼ ልቀይ። እኔ ራሱ እኔ አሁን ሴቶች እንደሚንጫጩብሽ። አረ አሁን ይህንን ወንድ ጠብሳ ምን ይመስላል? አቤት ከዚህ ጋር ትጋደማለች የሚሉሽ በአጠቃላይ ቢያገኙት አይፋቱትም። እንዴ እኔ እሱ ኬክ እየመሰለ ሲገባ ሲወጣ ጫማውን ላይ እየወረወረ ከንፈሩ እንዲህ ጥሎ አስቤዛ ሳይገዛ ምፈልገውን ሳያሟላ መልኩ እንደ ወተት የነጻ ደረቱ እንደ ሰማይ ስባሪ የሰፋ ወንድ ጋር ከምኖር የእንጀራ ቂጥ ማሰሻ የጉሎ ቂጥ ማሰሻ ከሰል የመሰለው ጋር ቦርጩ ዝርጥጥጥ ይበል ይንዘርጠጥ ምን አገባችሁ? እሱ ነው የሚሸከመው። ሆዱ ዝርጥጥጥ ያለ መልኩ ለሰው 5 ጉዳይ ሆነ ለምን አይሆንም? ዋናው እኔ ኬክ መስዬ ልኑር። ያ ሰው አውቆ ይምሰል የምፈልገውን እያረገ የምፈልገውን እየበላው እየጠጣው እየለበሱ ግዴታ እኮ አይናችሁን ገልጣችሁ እኮ አብራችሁ መተኛት የለባችሁ። ይሄ እንደዚህ የተጻፈ ህግ የለም። እንደዚህ አይነት የተጻፈ ህግ የለም። አይናችሁ ለአይን እየተያያችሁ ተሳሳሙ የሚል ህግ የለም። አይን ለአይን እየተያያችሁ ተደራረጉ የሚል ህግ የለም። አይኔን ጭፍን አድርጌ እንደዚህ አይነት ሰው ባገኝ አይኔን ጭፍን አድርጌ አብሬው እተኛለሁ። እንዴ ምን ዕዳ መጣባችሁ? ሁላችሁም ሴቶች ተንጫጫችሁ። ደግ አደረግሽ ቅድስት። እኔ በአንቺ ሳይል ነኝ። እንኳን አደረግሽ የእኔ እናት። እሰይ ከሱ ጋር ሆንሽ። እንኳን እኔ ብዙም አንዳንድ ማትመቺ ነገር አለ። እንኳን ከሱ ጋር ሆንሽ። እሰይ ሆንሽ። ሁሏም ሴት የሚመኘው ነው። ሁሏም ሴት በጠዋት ተነስተሽ ወንድ ይሁን የሴት አራስ ይሁን የወንድ አራስ አይታወቅ፣ ለሱ ተነስተሽ አብሲት አበጥብጠሽ ጠዋት ገንፎ አበጥብጠሽ ከምትሰጪ ወንድ ማለት ነው አንቺን ሌላ ሰው ቀጥሮልሽ ማለት ነው። ኧረ ጋሼ እትዬ ቁርስ ደርሷል ተብሎ የምትነሽበት ቤት ላይ ነው። እሱ አሞድ አባት ተስቶኛ ነገር ወይኔ የማንም ቆሾ ቆንቦሬ ቁርሌ መጣ ያልሆኝ ልክር በእናንተ ብዘጋውስ እኔ ጭራሽ በ200 ቱጌዘር እያላችሁ መጣችሁ። የማንም ቆሾ ቆንቦሬ መጣ ቋንዲ ነው እያስደነገጠኛለሁ። ወደ ርዕስኔ ቅድስት ያገዋ ልጅ ደግ። እኔ በአንዳንድ ነገር አትመችኝ የሚሆነ የምታደርጊያት አንዳንድ ግን በዚህ በወንዱ በኩል ግን እኔ ቤት ታህትሽ አበረታታሻለሁ። ለሱ ገንፎ እያገነፋሽ እድሜ ልክሽን እሱን እየጦርሽ ከምትኖሪ አንቺን እየጦረ የሚኖር ባል ይስጥሽ። ሃሌሉያ ለሁላችሁም ያድርግላችሁ። በቅድስት የቀናችሁ ሰው እኔ ያው እንደዚህ አይነት ሰው ነው የምመኘው። ጠዋት ተነስቶ እትዬ ኧረ ተኝተናል፣ በሩን ብዙ አታንኳኪው እያልኩኝ ማለት ነው። ዛሬ እሑድ ነው፣ ቤተሰቦችሽ ጋር ሂጂ ዘና በይ፣ ቁርሱ ቀርቧል፣ እሺ ነይ አብረሽን ቢመጣ እንደዚህ አይነት ኑሮ ነው እንጂ የምፈልገው ማለት በጣም ተነስቼ እሱን ምጡ እንደመጣ እርጉዝ
አብሮኝ የምኖረው ወንድ አይኖርም። ከዚህ በኋላ አትኖሩም። ተነስተህ ትሰራለህ 4 ነጥብ ምን እዳ መጣብን? በጫማ አፍንጫሽን ረግጦሽ ኑሮ አሰቃይቶሽ ያችን የመሰለች ኬክ የመሰለች ልጅ አሁን እችን ቅድስታውን መልኳ ማርያም በጣም ነው የሚያምረው። ገንዘብ የሌለ ወንድ ጋር ብትሄድ ማለት ነው ደንበኛ አያቶቻችን የሚያሹበት ጉሎ መስላ ነበር የምትወጣው። እንኳንም ይህን ሰው እየጠበሽ ምንስ ኬትስ ይምጣ? ለምን ሞጋቢያዊ አይሆንም? እኔ ድሮ በፍቅር አምን ነበር። አብረን ተሰርተን እንለወጣለን። ቆረቆራ ያችን ቤት ተራሱ ስጠላት አሁን ሳስባት ያቺ ድሮ ቤት አብረን ሰርተን ተለውጠን ህይወታችንን ከፍ እናደርጋለን። ቆሾ ቆንቦሬ ኦሮሞ ጠበሽ ኦሮሞ ይሁን አማራ ይሁን ለምን ጅንጀሮ አይሆንም? እኔን ከህይወት ነፃ የሚያወጣኝ ሰው ይሁን ለምን ጅንጀሮ አይሆንም? ቀን ሰው ማታ ጅብ ለምን አይለወጥም? እኔ ምን አገባኝ እንዴ? ቀኑ ሲደርስ ይሰናበታል ብዬ ሸኘዋለሁ። ቀን ሰው ሆኖ እማ ማሬ ብሎ ማታ ይበል። ምን አገባሽ አንቺ? ኦሮሞ ሆነ ምን ሆነ ምን አገባኝ? እኔ ይኸውልሽ ድሮ እንዳንቺ ነበርኩኝ። ሰው መርጣለሁ፣ መልክ መርጣለሁ፣ ዘር አልተሳካም። ባዶ 0-0 ባዶ እጅሽን ታጨበጭቢያለሽ እናት አለም። ተይኝ ከዛ ከድሮ ጋር አረ ወገኛውን ተይና ማርያምን ከልቤ ከድሮ ፍቅረኛ ሄደ አብሬ ነገ እለወጣለሁ እያሉ ከነጎዳ እየለወጥ አብረን ልንለወጥ ይቀርና ማን እሱ ከማን ሴት ጋር ሄደ? ማንን ጠበሰ? ለምን አየ ሴት እያልኩ እድሜን አጫጨውት ውዴ። ቆንጆ ከጠበሽ ወጣት ከጠበሽ ደረቱ የሰፋ ከጠበሽ ማለት ነው ጭራሽ የእሱ ዘበኛ ጠባቂ ነው የምትሆኝ። ሀብታም ግን ከጠበሽ እሱ የሚያስበው ስለ ኑሮ ነው። ገንዘብ ወዴት ይግባ? ባንኩ በዚህ በኩል ይሁን ስራው ቤት በኩል ቢሄድስ ይሂድ በሽታ ያምጣብሽ እንጂ ይሂድ ውዴ። አንዳንዴም ነፃ አድርጊው ይሂድ። አንቺ ምዝረው ጎንዴ ሄዳለሽ ደግሞ እንዲህ ስራችሁ ቤታ እንዲያለችን ብላችሁ ደግሞ አጠቃላይ የሚሄድ እየተከተልሽ ደግሞ በሽታ ሰብስበ ያልጎች እንደዛ ሳይሆን ከይዝ አስቡት። ቅድስት እንኳን አደረግሽው እናቴ። አሁን ይሄ ስልክ አማረኝ ስትል ግዝት ስልክ ስትይ ስላየዋት ነው። ይሄ ቦታ መሄድ አማረኝ ትራቨል ማድረግ ፈልጋለሁ። ሂጂ እስኪ ምራቅ አምጪ ቁጥር አርስ በስመ አብ እንዲህ ፀጉሩን እየደበለለ ማለት ነው። ኧረ እኔማ ዘንድሮ ፀጉሩን እንደዚህ እየደበለለ ፀጉሩን እየቋጠረ ማለት ነው። እና እንዴት ነው ታዲያ ቁርስ እንደ ኬት ይመጣል የሚልሽ አይነት ወንድ ይልቅ እንደዚህ አይነት ወንድ አታሳየኝ። ተደብድቤም ወልጄም ከሱ ኑሮ ተሰቃይቶ መልኬም ጠፍቶ በስመ አብ አምላኬ ለሀብታም ላይ ጣለኝ። ኧረ እኔ ድሮ ተሳስቻለሁ። ያቺ ቆረቆሯን ቤታ አስታውሳታለሁ። ፍቅር ይሻላል። አብረን ሰርተን ተለውጠን ለሁሉም ሰው እናሳያለን ፍቅራችንን። በፍቅር 5 ዓመታት እንቆያለን ያልኩበት ቀን ይቆጨኛል። እመቤቴ በስመ አብ እውነቱን ለምናገረው እኔ መድኃኒዓለምን ከድሃ ወንድ አሁን ላይ ያለው ይሻለኛል። አታሶ ፊቱ አይመር በትራስ ስንት አይነት ፖዚሽን አለ እኮ የሽንኩርት አይነት ፖዚሽን አለ። በትራስ አድርጌ አሰላም አለይኩም ብዬ እንደው ቤተሰቦችን ተሰናበት ብዬ በትራስ ፈፈን አድርጌ ከዛ በኋላ የሆነ ይምጣ እንጂ እኔ ሀብታም ይሻለኛል በአሁን ሰዓት። ከድሃው ጋር ምን እናቴ ይሁን እቃው ትንሹ ምን አገባኝ ስለ እቃው። በቃ ይሄ ነው እኮ ችግራችሁ። ሁሉም መስፈርት አሟልቶ የሚሰጠው የለም። እቃው የረዘመ ሀብታም፣ ከዛ ቆንጆ፣ ከዛ ደረቱ የሰፋ እንዴት ሰው አይገኝም። ደረቱ ከሰፋ ቆንጆ ከሆነ ድሃ ልቅም ያለ ቆሽቆማዳ ቁድቁድ ያለ ወንድ ነው። ቦርጩ ሰፋ ያለ ጥርሱ ፍንጭት ከሆነ ፀጉሩ ራሰ በረሃ ከሆነ እቃው ትንሽ ሀብታም ነው። ይሁን አንቺ ከእቃው ጋር ምን አታገለሽ? ይሁን የድሮ ኤክስሽን እያሰብሻት ሄጅም እንዲ መጨናነቅም ነው። የድሮ የጥንቱ ኤክስሽን ያደረቱ ሰፊ ድሃ ነው፣ ግን ድህነቱን ወደ ጎን ታረጊና የደረቱን ስፋት የመልኩን ማማር እያሰብሽ ለምን ከትንሹ ጋር ቹቹ እያልሽ አትጫወችም? ስለ ነገሽ ነው ማሰብ ያለብሽ ውዴ። የምን ዛሬ ላይ ነው የምትቀመጭው? ይህን የሚያልተሸክቦ የሚመጣ ምን ይሰራል በባዶ ሆድሽ? እናት አለ በሆድሽ እኮ እያጮኸ እኮ ነው። ሆድሽ 3 ይናገራል። ራበኝ ይላል ሆድሽ። ባዶ ሆና ሆድ እኮ ነው ሆና ሆድ። ይህን የሚያርገ ጀራቃ ተዘርዝሮ ድድ ቢያራግ ምን ይሰራሉ ውዴ? ምን ያረ
ያደርጋል? እናት አለም በባዶ ሆድሽ እኔ ሆዴ ጥግብ ብሎ የፈለኩትን በልቼ እያልኩ እያጫወትኩም ቢሆን እናቴ በስመ አብ ድሮ ሀብታም እንደ ደሃ የመረጥኩበት ቀን ይቆጨኛል። ይህ ሁሉ ያስወረኝ የቅድስት ነገር ነው። ቅድስትዬ እንኳን ጠበሹ ኬትም ይሁን ግንቢ ትጥብ ውሃው እንዴ አባዩ ጣናው የኛ እንዲ በወንዙ ይወርዳል ማለት ነው። ኢትዮጵያ ጋራው ሸንተረሩ ምናምን ትላላችሁ፣ ውሃው ይፈሳል። አትጠቀሙበትም። ታጠቢ ታጠኝ ጸጉሽ ባለሽ ባዝ ይሁን ጥበቅ ሙልጭ አርግሽ አሲዥው የሆነ ነገር ታቃቢ የሆነ በቃ የሆነ ነገር እንዴ አለኩ ለብብት ዶድራ የለ ሳም እንትን ይሄ ምንድን ነው ሎሚ ጨምቀሽ ታጠቢ ራስሽን ጥብቅ ባለሽ አጃክ ዝግርሽን ጥብቅ ይሄ ተረገዝ የተከፈተውን በድንጋይ ላይ ጥርግ ባይኖርሽም የሆነ ነገር መስለሽ ስትሄጂ ጽድት ብለሽ ስትሄጂ አትስቲ ጓጓል የቋጠረውን ገንዘብ ያወጣል እንዴ የሆነ ነገር መስላማል ተላልሽ በር ላይ ቆማ እንደዚህ አይነት ሴቶች እኮ አሉ። ዛሬ ግን ኧረ ወይኔ ሰላም ያርግልኝ። አጃክስ ይኖር ታዲያ ምን ላድርግ ውዴ? ከሌለ በአጃክስ ባለሽ ነገር ትጥጥ ፓንትሽን ባሪ አስቻት አንድም ትሁን እያገላበት ዛሬ በፊት ለፊት ከለበሸ ነገ በግልባጩ ደግሞ ታጠብ ማለት እኔ ማርያም ለምንሆን ታውቃላችሁ? አሁን ሴቶች እንደዛ መስለው ከዛ ደግሞ ገንዘብ ያለው ወንድ ይፈልጋሉ። ጽድት ብድት ብለሽ ፏ ብለሽ መሄድ ለሱ ብለሽ አለም ለራስሽም ብለሽ ለጤናሽ ብለሽ ደግሞ ነገ ፌሚኒስቶች እንዳይነሱ ሴቶች እኮ እኛ የምንታጠበው ለወንዶች ሳይሆን ለራሳችን ነው እንዳትሉ ያልኩት። ሴቶችም ለራሳችሁ ንጽህና ለክብራችሁ ስትሉ ነው። የጭንቅላታችሁን ቲክቶክ ላይ ቀደም ያውቀዋል። ሴቶች ለራሳችሁ ብትሉ ታጠቡ። ቴንኪዩ። ይህን ከዚህ ህዝብ ጋር ተመካክረን እንዴት እንጨርሰዋለን? እኔ እኮ ሀበሻ እኮ የበቃኝ ለቫላንታይን ቀን እንደ ተረሳ አምቢ ሲሊ ከዚህ ፒትርስ ጭንኳን ቀይ ፒትርስ እዚህ ደስ ታንቃ ጥቁር ይሄ ጨርቅ ሱሪ እስከ እግሩ አድርጋ ይህን ልብድም ያህል አድርጋ ቀይ ወጥ ቀይ በጎበን ቀይ በሽንኩርት ቀይ በምናምን ሰርታ የጠበቀች ቀን የበቃችኝ ያበሻ ሴት የሆነ በቃ አይ ከስንቱ ተጣልተን እንችለዋለን። ተውኝስ ከዚህ ስል ደግሞ ከወንዶቹ ጋር ልጣላ ነው። ከዚህ ስል ደግሞ ከሴቶች ጋር ልጣላ ነው። ጋይስ ሁለቱንም አብሬ ልቀጥቅጥ ብዬ ነው። እሺ አትድገሚ። አይለወጡም እኮ አይለወጡም። ቅድም እኔ እግዚአብሔርን ነው የምላችሁ። ድሮ ድሃ ነበረ ምኞቴ። ማለት ምኞት አይደለም ግን ፍቅር ከድሃ ነው የሚይዘኝ። በቃ እዚህ ግባ ማይባል የሴት ጡት እያየ በቃ የሴት ጡት እያየ በዛው የሚሄድ መንገደኛ መድኃኒዓለም እንደዚህ አይነት ወንድ ላይ ነው የሚጠለኝ። ይህ በቃ ጸጉሩን እየጠቀለለ በኳስ የሴት ቂጥ የሚመታ ምናምን ግን መልኩ ቆንጆ የሚያሳሳ ደረቱ ስፍትፍት ያለ እንደዚህ አይነት ነበረ ወንድ ምኞቴ። ከዚህ ከሆነ ጊዜ በኋላ ግን በፍጹም አይኔ እንዳይ የሚጋብዘኝ የሚያዝናናኝ እንደ ህይወቴ ለምን ይጨነቃል? ለሴት ልጅ አስፈላጊ ነው። ትልቅማ እቃ ለሴት ልጅ አስፈላጊ ነው። ዋናው ስራ ላይ እንጂ እንደ አህያ እንዲህ ብታንኮራተተው ምን ጥቅም ላይ ካላልከው። እኔ እኮ ግርም ነው ይሄን የሚያርገጅ ይዘ ማለት ነው። እንዲህ አፈር እንደቃመ ዳቦ እንዲህ ወደዛ ብታደርገው ማን ይሰማ? ዋናው ስራ ላይ ነው። ስራ ላይ ነው ወንድም። አሁን ለምሳሌ ሀብታም ትሆን ገንዘብ ቢኖር የት ላይ ማውጣት እንዳለብህ ካላወቅ ገንዘብ ያልቃል፣ ይበተናል። አሁን ሀብታም ሰዎች አይታችኋል ጋይስ? ሀብታም ሆነው ገንዘቡን የት እንደሚያስቀምጡት አያውቁም። ከዛ ሀብትነታቸው ይረክስና ማለት ነው ከድሃ እኩል ይደመራሉ። ለምን እየቱ ጋር ሀብታቸውን እንደሚያስቀምጡት አያውቁም። የማይሆን ነገር ላይ ያባክናሉ። አንተ የሚያርዘን ብታደርገው ጥቅም የለው። ዋናው አሰራሩ ነው፣ ስራው ላይ ነው። እንዲህ ዘንድ ብታራግብ ማን ዞር ብሎ ያያል? እንደኛ ሀበሻ አሁን ሴቶቹ የናይጄሪያ ስለሆነ ትልቅ ስለሆነ ሄደሽ ይላሉ። እንዲህ ኩርኩም አድርጊያቸው ነው የሚለኝ የእኛን ወንዶች። ከናይጄሪያ እኮ እናንተ ትሻላላችሁ፣ ግን ራሳችሁን ዝቅ አድርጋችሁ የናይጄሪያ ወንድ እቃው ትልቅ ስለሆነ ሄደ አይደለም። ፍቅር አሰጣጥ አንተ እኮ ገና እንደመጣ መብራት ወይ እግዚአብሔር ገ እንዳር መብራት ፍታርጉ ማለት ጉብ አናቷ ላይ ሰላምታይ እንዴት ሄድሽን? ዛሬ ቀንሽን ቀሚሱ ሲያምር ተንዳበ ይሄ በቃ በላ ላይ ሰፈር እንዴት ብዬ ልንገራችሁ? ይሄ እንደ አውሊያ ከዳሚ አናቷ ላይ ይወጣል። እንደ ዶሮ እዚህ ቁቁቁቁቁቁ አናቷ ላይ ይወጣል። ሌሎች ሴቶች ሌላ ዜጋ ጋር የሚሄዱት ማርያምን እቃቸው ትልቅ ሰው እንደምትሉት አይደለም። የሆነ በቃ አለ አይደል ይሄ የሚያጓጓ ነገር መኖር አለባችሁ ለማለት ያክል ነው። ስንት አይተሻል ደግሞ እንዳትሉ እናንተ ትቀጥላላችሁ መቼስ
ቤታ ሁለትም ቢኖር በስመ አብ በስላሴ ስም አልገባኝም ውዴ። ይህን ነገር አብራሪልኝ። በስመ አብ ወወልድ ወመንፈስ ቅዱስ ምን ማለት ነው? አልገባኝም ውዴ ቤታ። እኔ እኮ ማብራሪያ እኮ እንደዚህ ላብ እንዲህ እስኪን ጮረጮረኝ ድረስ መመክራችሁ እኮ በዚህ ሰዓት ስንት ነገር መስራት የምችልበት ሰዓት ነው። ገንዘብ የምሸቀልበት ሰዓት ነው። ግን በቃ ለእናንተ እየመከርኳችሁ ነው። ኧረ ቤታ በናትሽ ልተኛበት ይሻለኛል። ተኝ ውዴ። ድሃ ሰው እንቅልፍ ይወዳል። ከድሃ ሰው ጋር እኮ አንስማማ። ለዚህ እኮ ነው እኔ የማያልፍልኝ። የምትመጡ ሰዎች ሁሉ ዱካክ ነው ላይ የምትለቁትኝ። ቤታ እንቅልፍ መጣ ልተኛ። ስለ ድህነት ወሬ ምን አለበት? ዝም ብለን ቤታ የሆነ መኪና ልገዛ ብዬ ምናምን ወሬ እንዲህ ቢሆን ወይ ቤታ የሆነ ቤት አይችም። ድሃ በቃ ሁሌም ከእንቅልፍ አይወጣም። በሆድ እንዴት ነው ጥይት እንዳለፈ ወታደር በሆድ ለምን አተኛም ተዘርግተን? እኔ ምን አገባኝ? ቤታ እስካሁን አላገባሽም ወይ? እኔ የምወድቅበትን አውቃለሁ። የማይሰራ ወንድ ከሆነ ምንም አባቱ አይሰራም። ምንም ከኔ ጋር ምንም አይሰራ። መስራት አለበት፣ መለወጥ አለበት ውዴ። አንቺስ ልትሉኝ ትችላላችሁ። አንቺስ ልትሉኝ እኔ እሰራለሁ፣ ወደፊት እሰራለሁ ብዬ የማስብ ሰው ነኝ። ግን አትሊስት መስራት አለበት። የሆነ ነገር ድውል አድርጌ ዛሬ ፀጉሬን መስራት አማረኝ ስል ማለት ነው። ቼክ አድርጌ ስልክሽን ቴንኪ ላቭ እምለው አይነት ሰው መሆን አለበት እንጂ ፀጉሬን መሰራት አለብኝ ስለው ባለፈው የገዛሁልሽ ሻምፖ ጨረሽ ምን ከሚል ወንድ ጋር መድኃኒዓለም እንዳታገናኘኝ። ሃሌሉያ። ባለፈው የገዛሁት ሻምፖ ትጠጪዋለሽ ወይስ ወጥ ትሰሪበታለሽ የሚል ወንድ መድኃኒዓለም እንዳያገናኘኝ። ዶክተር ላቭ ቤቢ ፀጉሬን እኔ እኮ ልልክልሽ ነበር ምናምን ያደረገ አቤት ቢሆን ደስ ይለኝ ነበር። አልጠላም። እስካሁንም ቆሜ የቀረሁት ለዛ ነው። እንደዚህ አይነት ሰው እስኪመጣ ስማ ቤታ ጥቁር ናት የምትጠራሽ። ስማ ምንድን ነው የምትሽንቴ? ቤታ ሽንቴ መጣ ውዴ። ታዲያ እኔ ስታይም ፖፖ መስልሻል? የሆነ ቦታ ላይ ጠጋ ብለሽኛል። ምን ላድርግ? እኔ በቃ ደሃ ከኩሽና ከሽንት ከአር ከፖፖ ከምናምን አትወጡም አይደል? እስኪ ስለ ሀብት እናውራ። ስለ ገንዘብ እናውራ። ስለ ምንጭና መለወጥ እናውራ። ማደግ እናውራ ጋይስ። ስለ ድህነት ፖፖ ሽንት ቅዘን አር በጣት ምናምን እንዲህ አይነት ወሬ አቁሙ እስኪ። ስመ አብ ወወልድ ወመንፈስ ቅዱስ። ይሁን በቃ እንዲህ የሚያጓጓ ወሬ አውሩ። ከሀራ አይወጡም። በቃ ምን ጉድ ናቸው? እወድሻለሁ። እሺ ቴንኪው። ከምንድን ነው ያረገዝሽው? ኧረ ውዴ አላረገዝኩኝም። እኔ ወዴ በሆነ ጋይስ ወፍሬ እንዴ እናንተ ቢጃማ ነው እንጂ እኔ ያላረገዝኩኝም። ስለወፈርኩ ነው ያረገዝኩኝ። ስለወፈርኩ ነው ጋይስ። ይሁንና ሆዴ ቦርጭ ነው እንዴ? እንደዚህ አይነት እርጉዝ እኮ ሲሆን እንዴ ደግሞ ይሄ እንትን ነው። እሺ ጋይስ አለርጂክ ስላለብኝ ጌጡ ለዛ ነው ያቆሰለኝ። እሺ እንደዚህ አይነት እርጉዝ አይታችሁ ታውቃላችሁ? ቦርጭ ነው እርጉዝ። እንደዚህ ይላል ሆዱ፣ እንደዚህ ይላል። ስለወፈርኩ ነው። ሪከርዶች ገባ ጌጥሽን አሳይኝ ውዴ። ወይኔ ከመንገደኛ ጋር አሁን ከዚህ መንገደኛ ጋር እንዴት እንሂድ? ስንት ኪሎ ጨምር ያለው? 160 ፓውንድ ገብቻለሁ። 130 ነበርኩ፣ 30 ፓውንድ ጨምር ያለው 160 ገብቻለሁ። ወፍር ያለው ከታች ያለ ጉትቻ ምን ጉትቻ ሪከርድ አረጉሽ? ኧረ አርጉኝ ጉዴ። ምን አገባኝ እንዴ ወዶች የሪከርድ አረጉሽ ያለች እንዴ? ቢገባቸው እኮ ማለት ነው እኔም ቫይራል ለሚያወጡኝ እኔም ቪው ነው የሚጨምሩልኝ፣ ወዳጅ ነው የሚጨምሩልኝ። ልክ እነሱ ጥላቻ ሲያሳዩ ሰው ሳይፈልግ በግድሽ ይወድሻል። ሳይፈልግ በግድሽ ምን አባት አድርጋ ኧረ ተፋቷት ምናምን እያለ ሰው ሳይፈልግ በግዱ እንዲወድሽ ነው የሚያደርገው። ቢገባቸው እነሱ አላወቁም። እንዳትረሽ ያደረጉሻል፣ ቫይራል ያወጡሻል። እንዴ ሰገጤነሽ እንዲ ውዴ ተጠቀሚ። አንዴ ሶሻል ሚዲያ ላይ እስከወጣሽ ድረስ ጭንቅላትሽን ተጠቀሚበት። በአበበ የሚሆን በከበደ አድርገሽ ላይኩንም ቪውንም ምኑንም ሰብስቢ ውዴ። ቢገባሽ አንዴ ወጥቻለሁ፣ ፊቴን አስጥቻለሁ። መቼስ እንዴ ተጠቀሚ ቄጥሽን። አንተ ሰውዬ እንዳልመውትክሽ አትግማማ። አም ዲፍረንት ምንድን ያልከኝ ውዴ? ቤታ አሬ በርጅኩኝ እስካሁን። በስመ አብ ወወልድ ወመንፈስ ቅዱስ። እኔ ጋይስ እኔ ላቀች በሉኝ ብያለሁ እኮ ላቀች። በቃ ላቀች በሉኝ። በቃ ስትመጡ ቤታ አትበሉኝ። ላቀች እኔ እንደ ዝም ብዬ አልበትርም እንደ ጥራጥሬ። በስመ አብ ወወልድ ወመንፈስ ቅዱስ። ዝም ብዬ እኔ ቤታ በስመ አብ አንድ ቀን ከላይ ላይ ወጥቼ አይታችሁን ታውቃላችሁ? ሌላ ቦታ አልሄድም። ሲሄድ እራሱ አሳውቃችኋለሁ። እንደዚህ ቦታ ነው ሰው ማግኝ። ከዛ በተረፈ እንዲ ዝም ብዬ አይበተን ቆጣ በኢየሱስ ለማንም አይሰጥም። አብያት ሲሆን ለማንም አይሰጥም ጋይስ።
አንዳንዶቻችሁ የማታ ተማሪዎች፣ የአዳር ተማሪዎች በመድኃኔዓለም የምትጽፉትን በፈጣሪ ስም የምትጽፉትን ተቆጣጠሩ። ስሜታችሁ ለን በብሎክ ነው ማሳይ። ይሄ ግንብስር እንዲህ እየተገፋፋ ሰው በር ላይ በግድ አላስገባ የምትሉ በገዛ ሰው በር ላይ በመድኃኔዓለም እንደዚህ አይነት ሰዎች ተፋቱኝ። የምትጽፉት ምንድን ነው ግን? ጋይስ ምንድን ነው የሚጽፉብኝ? በቃ ይሄ ለዚህ እኮ ነው ሴቶቹ ሌላ ቦታ ዘሎ በቃ ዘሎ ይወጣል። ቤታ የቄጠሽን አሳየኝ ይላል። ምን አይነት እኮ በቃ ሰው እንደሆነ አሁን እንደዚህ ነው። አንታው የምጀነጅ ነው። የትኛዋ ሴት ናት ቂጧን አይደለም ቂ የሚለውን ቃል ራሱ አብራ ካታወራ። ምን አይነት ወንዶች ናችሁ ግን? ስሜታችሁ እዚህ አፍንጫችሁ ላይ ዝንጀሮ መደብ። ኧረ ተው አትሳደብ። ተው ስድብ ጥሩ አይደለም። አብዱ ቁራር የምታነብር ጥሩ ነው። ስድብ ጥሩ አይደለም። የኔ ጌታ እኔ አሁን ቦለኩክ። ዝም ብለህ ብትጫወት ይሻልሃል። መጥፎ ነገር አትጻፉ። እሺ ጋይስ፣ መጥፎ መርዝ ነገር አትጻፉ። ጥያቄ ተጠይቁ፣ ሳቁ ምናምን። ይሄ ቅዝን ያለ ነገር የፖፖ ወሬ አትጻፉ። ሆዴ ተሻለ ማሪ እንትን እኮ ነው ይሄ ምር የሚባለው ቼሪ በልቼ ልጅ ፍሩቱን ከዛ ብዙ ተበላሽ፣ ሆድሽ ይወጠራል፣ ፈስ በፈስ ትሆኛለሽ። ከዛ በኋላም ከላይ ወጣኝ፣ አልጋ ላይ ተኛው፣ በጀርባ ተኛውኝ። 1 3 4 ጊዜ ነው ምናምን ቆንጆ ፈስ ነው። አይደስ ፈስ ነው ፈሳው ተሻለኝ። ቹቹ እንዴ ምንድን ነው የምትጠየቃችሁ? መለስ ወይ መልበል ማርያምን ደህና ቆንጆ 4 ፈሳው ትውጥ አደረገኝ። እሞኝ ነበር ሆዴ። ያለኔ ሸትም ኬክ ነው የሚለው። እንደ ማንን እናስገባ?